ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንኳን ወደ ዕለቱ ታላቅና ልዩ የ2026 ዓለም ዋንጫ ዜናዎቻችን በሰላም መጣችሁ። የዛሬው ታሪካዊ ቀን የአንደርዳጎች የማይገመቱ ሀገራት የድል ቀን ሆኖ ውሏልም። ኃያላኖቹ ስፔን፣ ቤልጂየም እና ኡራጋይ በአንድ ቀን በሚያስደነግጥ ሁኔታ ነጥብ ጥለዋል። ዛሬ በሰሜን አሜሪካ ምድር የተመዘገቡት እጅግ አስገራሚ ውጤቶች፣ የታዩትን አስደናቂ ግቦችና ዛሬ ማታ የሚጠበቁትን ሜጋ ጨዋታዎች ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ ዝርዝር ዜናዎች እንለፍ። ኬፕ ቨርዴ ዓለምን አስደነገጠች። ስፔን 0 ኬፕ ቨርዴ 0። በዛሬው ዕለት እጅግ አስደንጋጭ የተባለ ውጤት የተመዘገበው በአትላንታ ስቴዲየም በተደረገው ጨዋታ ነው። የዓለም ሻምፒዮን ስፔን ለመጀመሪያ ጊዜ ለዓለም ዋንጫ የበቃችውን የአፍሪካ ሀገር ኬፕ ቨርዴን ማሸነፍ አቅቷት 0-0 በሆነ ውጤት አቻ ውጤት ተለያይታለች። የኬፕ ቨርዴ ተከላካዮችና ግብ ጠባቂዎች የሰሩት ታሪካዊ አጥር የስፔንን ኮከቦች ሙሉ በሙሉ አሸምድዶ ወደ ውድ ነጥብ አስገኝቶላቸዋል። በመቀጠልም ግብጽ ቤልጂየምን አስቆመች። ቤልጂየም 1 ግብጽ 1። በሲያትል ስቴዲየም በተደረገው የፈረሰኞቹ ምድብ ግሩፕ ጂ ፍልሚያ ግብጽ ድንቅ ብቃት አሳይታለች። ጨዋታው 1-1 ተጠናቋል። ግብጽ በኢማም አሹር አስደናቂ ግብ መሪነቱን ብትይዝም በሁለተኛው አጋማሽ ቤልጂየም የሞች ሮሜሉ ሉካኩን ካስገቡ በኋላ ባገኙት ተጽዕኖ በሙሐመድ ሃኒ የባዶ ጎል ሳቢያ አቻ ለመሆን ተገደዋል። ይሁንና ግብጽ ያሳየችው ጨዋታ ለአፍሪካውያን ትልቅ ኩራት ሆኗል። ወደ ሶስተኛው ጨዋታ ደግሞ ስንሄድ ሳውዲ አረቢያ ኡራጋይን ፈተነች። ሳውዲ አረቢያ 1 ኡራጋይ 1። ሌላው የአቻ ውጤት የተመዘገበው በማያሚ ስታዲየም በሳውዲና በኡራጋይ ጨዋታ ነው። የሳውዲው አብዱሊላህ አልአምሪ በመጀመሪያው አጋማሽ ገባደጃ ላይ ባስቆጠራት ግብ ሳውዲዎችን መሪ ቢያደርግም በ80ኛው ደቂቃ ላይ ማክሲ አራውሆ ለኡራጋይ አቻ ማድረጊያ ግብ አስቆጥሯል። በጨዋታውም ላይ የሳውዲው ግብ ጠባቂ መሐመድ አልኦወይስ ድንቅ ኳሶችን በማዳን የጨዋታው ኮከብ መሆን ችሏል። አራተኛ የኢራንና ኒውዚላንድ አስደናቂ ፍልሚያ። ኢራን 2 ኒውዚላንድ 2። የዕለቱ የመጨረሻ ጨዋታ በሎስ አንጀለስ ስቴዲየም በኢራንና ኒውዚላንድ መካከል የተደረገው እውነተኛ የግብ ማዕበል ነበር። ጨዋታው 2-2 በሆነ እጅግ ማራኪ ውጤት ተጠናቋል። ለኒውዚላንድ ኤልጄ ረዛኢያን እና መሐመድ ሙሄቢ ግቦቹን አስቆጥረው ጨዋታው ነጥብ በማጋራት ተጠናቋል። የዕለቱ ጨዋታዎች ውጤት ማጠቃለያ። ምድብ ኤች ጨዋታ ስፔን ከኬፕ ቨርዴ ውጤት 0-0 አትላንታ ስታዲየም። ሁለተኛው ምድብ ጂ ጨዋታ የተካሄደው ቤልጂየም ከግብጽ ጋር 1-1 በሆነ አቻ ውጤት ሲለያዩ ሲያትል ስቴዲየም። ምድብ ኤች ሳዑዲ አረቢያ ከኡራጋይ ጋር 1-1 ማያሚ ስታዲየም። ምድብ ጂ ኢራን ከኒውዚላንድ ጋር 2-2 ሎስ አንጀለስ ስቴዲየም። ዛሬ ማታ የዓለም ዋንጫው በሌላ ታላቅ ጨዋታ ይቀጥላል። በጉጉት የሚጠበቀው የፈረንሳይና ሴኔጋል ጨዋታ በኒውዮርክ ስቴዲየም ምሽት 4 ሰዓት ላይ ይደረጋል። የአፍሪካው አንበሳ ሴኔጋል የዓለምን ኃያል ፈረንሳይ ትገጥማለች። ይህ ጨዋታ እጅግ ተጠባቂ ነው። የተከበራችሁ የቻናላችን ቤተሰቦች የዛሬው የዓለም ዋንጫ አስገራሚ መረጃዎች ይህንን ይመስሉ ነበር። ለመሆኑ ዛሬ ማታ በሚደረገው በፈረንሳይና በሴኔጋል ታላቅ ጨዋታ ማን የሚያሸንፍ ይመስላችኋል? ሴኔጋል ሌላ ተአምር ትሰራ ይሆን? ያላችሁን ግምት አሁኑኑ በኮሜንት መስጫው ላይ አስፈሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በየቀኑ የሚመጡ ትኩስ የስፖርት መረጃዎችና ታሪኮች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ